በግብርናው ዘርፍ እየተመዘገቡ ያሉ ተጨባጭ ለውጦችን ለማስቀጠል በቅንጅት መስራት እንደሚገባ ተገለጸም። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የ2017-18 የምርት ዘመን የመኸር የተቀናጀ ግብርና ልማት ንቅናቄ መድረክ በዱራሜ ከተማ ተካሂዷል። የንቅናቄ መድረኩን በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ስሩር በይፋ አስጀምረዋል። አቶ ኡስማን በመክፈቻ ንግግራቸው ግብርና ለሀገራችን የኢኮኖሚ እድገት ትልቅ ሚና ያለው መሆኑን አስታውሰው የክልሉ መንግስት ለግብርናው ዘርፍ ልዩ ትኩረት ሰጥቶ እያከናወነ ይገኛል ብለዋል። የክልሉ መንግስት ለግብርና ሴክተሩ በሰጠው ልዩ ትኩረት ከክልል ምስረታ ማግስት ጀምሮ አሳታፊ የሆነ ከክልል እስከ ቀበሌ የዘለቀ የተቀናጀ ግብርና ልማት ንቅናቄ በተከታታይነት እያካሄደ ይገኛል። ከክልል እስከ ቀበሌ የተካሄዱ ተሳትፏዊ የተቀናጀ ግብርና ልማት ንቅናቄዎችም የክልሉን የግብርና እድገት ወደ አንድ ምዕራፍ ከፍ ማድረግ አስችሎታል። እድሎችን ለማየት እነኚህ መድረኮች እድሎችን ለማየት ትልቅ አቅምም ፈጥረዋል። በተለይም የክልሉን ጸጋ መሰረት ያደረገ የተቀናጀ ግብርና ልማት ንቅናቄ የተቀናጀ ግብርና ልማት አቅጣጫ ላይ የጋራ መግባባት እንዲፈጠር ብቻ ሳይሆን የጋራ መግባባት የተፈጠረባቸው የግብርና ልማት አቅጣጫዎችን በትኩረት አመራሩ በመምራት ሙያተኛው የሙያ ድጋፍ በመስጠት አልሚዎችም በማልማት በመታተር ተጠቃሚነታቸውን ማረጋገጥ ጀምረዋል። በግብርናው ዘርፍ የተሰማሩ አካላት በሙሉ የተስፋ ብርሃን ብልጭታ ማየት ጀምረዋል። በዚሁም መሰረት 6 የግብርና ሴክተር ምሰሶዎችን በመቅረጽ ድህነትን በማሸነፍ የምግብ ሉዓላዊነትን ለማረጋገጥ ሰፊ ስራዎች እየተሰሩ እንደሚገኙ አስረድተዋል። የዜጎችን ተጠቃሚነት ለማረጋገጥም በቅንጅት በመሰራቱ በዘርፉ በርካታ ተጨባጭ ለውጦች እየመጡ እንደሚገኙም አብራርተዋል። በተለይም በፓርቲያችንና መንግስታችን የዜጎችን ሁለንተናዊ ብልጽግና ለማረጋገጥ የተቀመጠውን ትልም ለማሳካት አጋዥ የሆኑ የክልሉ ግብርና ቢሮ የግብርና ሴክተር 6 መሰረታዊ የግብርና ሴክተር ምሰሶዎችን ነድፎ ወደ ተግባር ገብቷል። እነዚህም የግብርና ሴክተር ምሰሶዎች የህዝባችንና የሀገራችን አዋራጅ ከሆነው ድህነት የስንዴ ልመና ለማውጣት በተለይም ከተረጅነት ወደ ምርታማነት ብለን ያስቀመጥናቸውን ግቦች ለማሳካት ሚናቸው የጎላ ነው። በመሆኑም በየደረጃው ያለው አመራር፣ ባለሙያ፣ በግብርና የተሰማሩ ባለሀብቶች፣ ወጣቶች፣ ሴቶች እና ባለድርሻ አካላት፣ የግብርና ቤተሰቦች የክልሉን 6 የግብርና ሴክተር ምሰሶዎች በጥልቀት ማወቅ፣ መረዳት፣ ለሌሎች ማሳወቅ፣ ማሳመንና መተግበር የዜጎችን ተጠቃሚነት ለማረጋገጥ የተቀናጀ ርብርብ ማድረግ ያስፈልጋል። በቀጣይም ስኬቶቻችንን በማስፋትና ጉድለቶቻችንን በማረም መሬታችን የላቀ ጥቅም እንዲሰጥ በማድረግ የተሻለ ለውጥ ለማምጣት ተግተን መስራት አለብን ብለዋል። በአጠቃላይ በግብርናው ዘርፍ የተጀመሩ ስራዎችን ከግብ ለማድረስና ፈጣን ለውጥ ለማምጣት የሁሉም አካላት የጋራ ቅንጅት እንደሚያስፈልግ አስገንዝበዋል። በዕለቱ ለንቅናቄ መድረኩ የተዘጋጀ ሰነድ በአቶ ኡስማን ስሩር የቀረበ ሲሆን በቀረበው ሰነድ ዙሪያም ከተሳታፊዎች ጋር ሰፊ ውይይት ተደርጓል። ያልተሰሩ ብዙ ስራዎች አሉ። ስንሰራ ግን ዝቅ ብለን እንስራ። በትንሹ ከረከን ውጤታማ አንሆንም። ይሄ ስርዓት በተለይ ለምንሰራ ለኛ ለአርቢዎች ለምንሰራ ግብርና ዘርፍ ላይ ለተሰማራ ነው ትልቅ ግብአት ነው። እንደ ሀዲያ ዞን ብንወስድ የመጀመሪያ ትኩረት የተሰጠው በግብርና ዘርፍ ላይ ነው። እስከ ታችኛው መዋቅር የሚደግፍ ኃይል ካለ ያን ተጨማሪ አድርገን ሌት ቀን መስራት አለብን። ስለዚህ የመሬት ዝግጅቱ ላይ ልዩ ትኩረት ቢሰጥ በሚል እኔ አንድ ሐሳብ እዛ በሚሰራው ቅድም የተባለው አረንጓዴ አሻራ እኔ ጋር ተሳክቷል። ሄዶ ማየት ይቻላል። በረሃው ላይ ገነት ተፈጥሯል። የሌማት ትሩፋት የንቡም የማሩም አለ፣ የወተቱ ነው። እሱንም በቅርቡ እናሳካዋለን። ችግሩ ያለው የቱ ጋር ነው? እኛ እንደዚህ ስብሰባ ቁጭ ብለን ተናግረን በመሄድ ሳይሆን እያንዳንዷን ቦታ እየሄድን ብናይ ጎደሏችንን ይሄ ዘለ ጎደሎ አለ፣ በዚህ ጎደሎ አለ፣ ይሄ መታራ ማድረግ የሚለውን ነገር እንደጀመራችሁ ይቀጥላችሁ ብንማማርና እኛ ከከምባታም ወደ ሌላ ጋር አሁን ወንድም ተናገረ እያንተ ቦታ ይሄድን ብንማማር መልካም ነው።
ቅድም የተባለው ባህር ዛፍ እስከ 5 ሄክታር ነቅሎ የሰሩ ባለሀብቶች አሉ እዛ ከተማ ዙሪያ ላይ። እሱ ብቻ አይደለም ድንጋይም ፈንቅሎ የሰሩትም ጭምር አሉና እነዚህ ቀላል ተሞክሮች አይደሉም። ሌሎች ተሞክሮችም አሉ እንደኛ አካባቢ ስናይ የተጀመሩ ነገሮች። ይሄን ግን አጠናክሮ ለመቀጠል ባለሙያ ያስፈልጋል። ለዚህ ባለሙያ ደግሞ ማህበር አካባቢ ላይ ያሉ መድቦች ላይ ቶሎ ምላሽ ቢሰጠንና እኛ ደግሞ ማስራት አለብን ጉዳዮችን ቀረብ ብለን እንደምናግዝ ለማሳሰብ ነው። አሁን ላይ የበቆሎ የኦልሞስት ገበያውን ከኛ ዞን ትርፍ ተመርቶ ወደ ሌሎች አካባቢዎች የተጫነ ነው። የሳንኩራ ላይ የተመረተ ስልጤ ምስራቅ ስልጤ የተመረተ በቆሎ እስከ ሞያሌ የተጫነ ነው ያለው ማለት ነው። በተጨባጭ ማሳ ላይ ገብተው እየወሰዱ እንዳለ ያይተናል። እስከ ሶማሌ ድረስ የቲማቲም እስከ ጅቡቲ ጭምር እየወጣ ነው ያለው። ስለዚህ በግብርና የተቀመጡ 6ቱን ፒላሮች ግብርናችን እያሳካ እንዳለ ማየት ይቻላል ማለት ነው። አረንጓዴ አሻራ ለግብርና ምንድነው? አረንጓዴ አሻራ ለአካባቢ ጥበቃ ምንድነው? አረንጓዴ አሻራ ለኢኮኖሚ ምንድነው? ዓላማውስ የሚለው ነገር በደንብ የሚታወቅ ነው። ብዙ ጊዜ ኮሙኒኬት ያደረግነው ነገር ነው። ከችግኝ ዝግጅት ጀምሮ ግን 100% ሚት እንዲያደርግ እንፈልጋለን። እንደ ክልሉ ስቲሪንግ ኮሚቴም ለተነሱ ጥያቄዎችና ሐሳብ አስተያየቶችም አቶ ኡስማን ሱሩር ምላሽና ማብራሪያ ሰጥተዋል። ቅድም ብናነሳው የምርታማነት ተለያይነት አለ። በቆሎ ስናነሳ ነበር፣ ጤፍም ስናነሳ ነበር፣ ስንዴም ስናነሳ ነበር። ያ ተለያይነት አንዱ የቴክኖሎጂ የማዳበሪያ አጠቃቀም ነው። ሁለተኛው የማሳ ዝግጅት ነው እንዳነሳችሁት። ሶስተኛው የማሳ አያያዝ ነው። አራተኛው የድህረ ምርት ብክነት ነው። የነኚህ ድምር ውጤት ነው ምርታማነት የሚቀንሰው። ስለዚህ ማዳበሪያ ገና ነን ምንንኩራራበት አይደለም። ግን ከሰራን ለውጥ ልናመጣ እንደሚችል ሀበሽጌ ላይ እኮ 2.5 ኩንታል ይጠቀማሉ። ምስራቅ ጉራጌ ላይ እስከ 3 ኩንታል ይጠቀማሉ። ዛስ ዋይ 80 ኩንታል ስንዴ ያገኛል። ይሄ አውትላየር ስለሆነ እንደው በጣም ብዙ አግንኖ ለማውረድ ስለሚቸግር ብዙ ብዛቱ መጠኑ ተለያይነት ስላለው እንጂ ይሄ ለምንድን ነው የመጣው? አርሶ አደሩ ጥቅሙን ስላየ ነው። እና ሌሎቹንም ወደዚህ የማድረስ ስራ አጠናክረን መስራት አለብን። ገና ማዳበሪያ ላይ የሰራነው ስራ በቂ አይደለም። ምርታማነት ስንል መሬት ብቻ አይደለም። እንደ ማዕከላዊ ኢትዮጵያ ምርታማነት ማለት የመሬት፣ የውሃ፣ የጊዜ፣ የጉልበት የነዚህ ጥምረት ነው። ጊዜ ካለፈብህ የፈለከውን ያህል ቴክኖሎጂ ብትጠቀም የምትፈልገው ምርት አታመጣም። ጊዜ ምርታማ መሆን አለበት። ጉልበት በትክክለኛው ቦታ በትክክለኛው ጊዜ ካልዋለ ያ ጉልበት ምርታማ ሊሆን አይችልም። ስለዚህ የነኝን ጥምረት ማምጣት ያስፈልጋል። አመራሩ ይህንን ያስቀመጥናቸውን የመኸር ግቦች በሁሉም አካባቢ ልናሳካ የምንችለው ምርታማነት ላይ ማተኮር ያስፈልጋል። ልምድ ልውውጥ ያላችሁት እንግዲህ አንዱ እዚህ ቤት ላለ ሰው 400 ሰው በላይ አለ። እናንተ ያካፍላችሁት ልምድ ከ400 ሰው በላይ አለ። ነገር ደግሞ እያንዳንዱ ሌላ ይሰበስባል። እንግዲህ አንዱን ልምድ ማካፈል ከአንዱ ሌላው ነው የሚሄደው። ቀጥሎ ደግሞ ሌላ ሰው እንዲመጣ እናደርጋለን። አሁን ባለፈው ዓመት ከ2016 ላይ ሀላባ ዞን ሲምቢጣ ወረዳ ማለት ሲምቢጣ ቀበሌ ላይ ሲምቢጣ የተሞክሮ ማዕከል ነች በብዙ ነገር። ከዚህ ቀደም የምትታወቅበት ሲምቢጣ ሌላ ሴናሪዮ ነው። አሁን ደግሞ ምርጥ ተሞክሮ ማስተላለፍ ሌላ ሴናሪዮ ተቀይራለች። ከሁሉም ክልሉ አካባቢ ያሉ አርሶ አደሮች ሄደው እንዲያዩ ተደርጓል። ይሄንንም በዚሁ መንገድ የእናንተን ምርጥ ልምዶች መጀመሪያ ግን ባላችሁበት ዞን ውስጥ ያሉ አመራሮች እነኚህ ምርጥ ልምድ ያላቸው አርሶ አደሮች ባሉበት ዞን ያሉ አመራሮች የልምድን በወረዳ ውስጥ ከቀበሌ ከወረዳ ወረዳ ከከተማ ከተማ የማውሰድ ከዛ በኋላ ደግሞ እንደ ክልል ያለውን እኛ እንደ ክልልም ወስደን ይሄንን ልናሳካው እንችላለን። ጥሩ ሐሳብ ነው የተነሳውና ልምድ ብዙ ነገር ያስተምራል። በዕለቱም የክረምት የፍራፍሬ ችግኝ ማስጀመሪያ መርሃ ግብር በዱራሜ ከተማ በአቡነ ተክለ ሃይማኖት ቤተክርስቲያን ተካሂዷል። በንቅናቄ መድረኩ ላይ የክልሉ ሕዝብ ተወካዮች ምክር ቤት ዋና አፈጉባኤ ወይዘሮ ፋጤ ስርሞሎ፣ የብሔረሰቦች ምክር ቤት ዋና አፈጉባኤ አቶ አቡቶ አኒቶም፣ የክልሉ ከፍተኛ አመራሮች፣ የዞንና የልዩ ወረዳ እንዲሁም የወረዳ ባለድርሻ አካላት ተሳትፈዋል።